ጓጉ አውቄያለሁ። እባክህ ምንድነው? ሰፊና ጥልቅ ነው መውደዴ እመኝኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፊ ማመኑ ይቀላል የሽንገል አይደለም ከልቤ ያደረውን እውነት እስካሁን ቃላት ትችላላችሁ። ይሄው ወይኔ ጉዲ የምር ለኛ ነው ግን ተወስዱታል። እናንተ ነው በጣም ነው የሚያምረው እንደሚያምር የእውነት በጣም ነው የሚያምረው። ቤተሰቦች አሳይተናቸዋል። እነሱ አሳይተናል። ለኛ ነው ለካ ሰርፕራይዝ፣ ለእናንተ ሰርፕራይዝ ነው። ግን የምር በጣም ነው የሚያምረው። የምር ወደዳችሁት? አዎ እውነት የምር ጌታን ከልብ አመሰግናለሁ። ምንም አይደል። ደስ ስላላችሁ ደስ ብሎናል። ደስታችሁ የኔ እህት የኔ ወንድም በጣም ደስ ብሎኛል። ኑሩልኝ። ጌታን ስለ ኤፍሬም አውርቼ አልጠግብም። ምን ልበላችሁ፣ በቃ ትልቅ ወንድም ለኔ ትልቅ ወንድሜ ነው። በቃ እዚህ ምድር ላይ ከተሰጡኝ ትልልቅ ስጦታዎች ኤፍሬም፣ ሃይሚዬ ያው ብዙ ጊዜ ምን አለ መሰላችሁ ቤተሰቦቻችን ቤት አብሮን ያለ ሰው ቤተሰባችን ወይንም አብሮን የሚኖር ሰው እናመሰግናለን፣ እንወዳለን አንልም እና ለኔም እኮ ነው ለኔም ማለት ነው። ግን ውስጣችን ላይ ትልቅ ፍቅር አለ ለወንድምና ለእህቶቻችን ማለት ነው። እና ዛሬ ግን እኔ በድፍረት ወንድም ይወድሃለሁ፣ እህቴ ይወድሻለኝ፣ ኑሩልኝ። እናንተ ስላላችሁልኝ በጣም ደስተኛ ነኝ። ዛሬ ላይ ለመድረሴ ከእግዚአብሔር በታች የእናንተም እጅ አለበትና ሁሌም በእናንተ ኮራለሁኝ። የሆነ ቦታ ሄጄ ወንድም ያለልኝ እላለሁኝ። በድፍረት ደውዬ ሃይሚ ይሄንን አድርጊ ብዬ የሆነ አላፍትና እሰጣታለሁኝ እና በቃ ለኔ